የአንድ ትውልድ ድምፅ፣ የፍቅር ሰባኪ፣ የታሪክ ነጋሪ። ብዙዎች የኢትዮጵያ ሙዚቃ ንጉሥ ይሉታል። እርሱ በዜማዎቹ ታሪክን ያድሳል፣ በፍቅር ዜማዎቹ የቆሰሉ ልቦችን ይፈውሳል። ግን ይህ ድንቅ ጥበበኛ ከሙዚቃ ጀርባ ያለው እውነተኛ ማንነቱ ምን ይመስላል? በትርፍ ጊዜ ውስጥ ምን ማድረግ ይወዳል? አሁንስ ዕድሜው ስንት ደረሰ? ዛሬ የቴዎድሮስ ካሳሁን ወይም ቴዲ አፍሮ አስገራሚ ሕይወት ጉዞና ድብቅ ምስጢሮች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው በኢትዮጵያ አቆጣጠር ሐምሌ 7 ቀን 1968 ዓ.ም ነው። ቴዲ የተወለደው በአዲስ አበባ እምብርት ቀበና በሚባለው ታሪካዊ ሰፈር ውስጥ ነው። ገና ከልጅነቱ በጥበብ አጥር ውስጥ ያደገው ቴዲ አባቱ አቶ ካሳሁን ለማ ታዋቂ ጋዜጠኛና ደራሲ ሲሆኑ እናቱ ወይዘሮ ታገኘው እሸቴ ደግሞ በወቅቱ የታወቁ የኪነ ጥበብ ባለሙያ ነበሩ። ቴዲ የአባቱን የቃላት ድርደራና የእናቱን የጥበብ ፍቅር እየተከተለ በቀበና መንደር አደገ። አሁን በምንገኝበት በ2018 ዓ.ም ቴዲ አፍሮ የ50 ዓመት የጥበብ ጎልማሳ ቢሆንም በዜማዎቹ ግን አሁንም ያው ወጣትና ንቁ ነው። የቴዲ የሙዚቃ ጉዞ በ1993 ዓ.ም አቦጊዳ በተሰኘው አልበም ሲጀምር የኢትዮጵያ ሙዚቃ በአዲስ ስልት አዳቅሎ አቀረበ። ከዚያም በ1997 ዓ.ም ያስተሰርያልና በ2004 ዓ.ም ጥቁር ሰው መጡ። በተለይም ጥቁር ሰው ስለ አድዋ ጀግኖች በመዘመር የወጣቱን ትውልድ የታሪክ ዕውቀት የቀየረ ድንቅ ሥራ ነው። በዓለም አቀፍ የቢልቦርድ የሙዚቃ ሰንጠረዥ ላይ አንደኛ ደረጃ በመያዝ ቀዳሚው ኢትዮጵያዊ ለመሆን በቅቷል። የሚገርመው ቴዲ አፍሮ ትልቅ የታሪክ አምላኪ ነው። አብዛኛው ጊዜውን የኢትዮጵያ ጥንታዊ ታሪክ መጻሕፍትን በማንበብ ያሳልፋል። እንዲሁም እጅግ መንፈሳዊ ሰው ሲሆን ለቤተ ክርስቲያንና ለሀገር አንድነት ያለው ፍቅር በግል ሕይወቱም እጅግ ጎልቶ ይታያል። መስከረም 27 ቀን 2005 ዓ.ም ቴዲ ከታዋቂዋ ሞዴል እና ተዋናይት አመለሰት ሙጬ ጋር ትዳር መሰረተ። በአሁኑ ወቅት ቴዲና አመለሰት የሶስት ልጆች ማለትም የኢዩኤል፣ የክርስቲናና የዮናታን ወላጅ ሆነው በፍቅርና በመከባበር የጥበብ ጉዟቸውን እጅ ለእጅ ተያይዘው እየቀጠሉ ይገኛል። ቴዎድሮስ ካሳሁን ለኢትዮጵያ ሙዚቃ ብቻ ሳይሆን ለኢትዮጵያዊነት አንድነት ትልቅ ትርጉም ያለው ሰው ነው። እናንተ ስለ ቴዲ አፍሮ አዲስ አልበም ምን ትላላችሁ? ይበልጥ የምትወዱት ዜማውስ የትኛውን ነው? አስተያየታችሁን በኮሜንት መስጫ ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ለወዳጃችሁ አጋሩ። ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሰላም ቆዩልኝ።